እየጸለያችሁ ደንግጣችሁ አታውቁ? ቅዱሳን ስዕላት ፊት ቆማችሁ ስድብ አስባችሁ አታውቁ? ኬት በስመ አብ ምን አይነት ሐሳብ ነው የሚል የሚያስደነግጥ ሐሳብ መጥቶባችሁ አያውቅም? የሆነን ሐሳብ አስበህ ከደነገጥክ ያንተ ሐሳብ አይደለም። ያንተ የሆነ የምታውቀው ሐሳብ ሊያስደነግጥ አይችልም። እንግዳ ሐሳብ ስለሆነ ይደነግጥ። የሚያስደነግጥ ሐሳብ ሲመጣ መቃወም አለብን። አንዳንዴ ጸልየን ሊሆን ይችላል፣ አማትበል ሊሆን ይችላል። አንዳንዴ ደግሞ ኢግኖር አድርገህ ነው ሐሳቡን ራሱ ለምንድን እንደዚህ አይነት ሐሳብ ማሰብ? ይሄ ሐሳብ ክፉ ነው እንዴት ከየት መጣ ምናምን ብለህ ስታስብ የጀመርከውን ጸሎት ትረሳዋለህ። ልክ ያ ሐሳብ ሲመጣ ልክ እንዳልተፈጠረው ሁሉ ትተው ጸሎትን መቀጠል አንዳንዴ ጥሩ ነው። ሐሳቤ ገብቷችኋል አይደል? አንዱ የማሰናከያ መንገዱ ያንን ለመታገል መሞከር በራሱ ስለሆነ ማለት ነው። ስለዚህ ህሊና ያንን ሐሳብ እንዲያስብ እድል መስጠት የለብንም። አሁን በጣም የተቸገርነው በተለይ እንደ ወጣት በጣም የተቸገርነው መጀመሪያውኑ ሐሳባችን በሩካቤ የተቃኘ ነው። አስተሳሰባችን ኢንጀነራል ማይንድ ሴታችን በሩካቤ የተቃኘ ነው። ምክንያቱም ሩካቤ በጣም ኃይል ያለው ነገር ነው አይደል? ሩካቤ በጣም ኃይል ያለው ነገር እንደሆነ ጠላት ዲያብሎስም ያውቃል። ካልገዛነው ሊያጠፋን የሚችል በጣም ኃይለኛ ነገር እንደሆነ ያውቃል ጠላት ዲያብሎስ። እንኳን ጠላት ዲያብሎስ የቴሌቪዥን ማስታወቂያ የሚሰሩ ባለሙያዎች ያውቃሉ። አሁን የኮካኮላ ማስታወቂያ እና ራቁት ሄድ ምን አገናኘው? ቴሌቪዥን ላይ ማስታወቂያ ሲሰራል ከሚተዋወቀው ፕሮዳክት ጋር ወይም ከሚተዋወቀው ሰርቪስ ጋር የማይገናኝ አለባበስ። ቲቪ ላይ ማስታወቂያ ለመስራት መልክ የመጀመሪያው መስፈርት ነው አይደል? ቆንጆ ያለ ሰው ማስታወቂያ መስራት ይችላል ወይ? በጣም ታዋቂ መሆን አለብህ ወይ በጣም ቆንጆ መሆን አለብህ? ምን አገናኘው ከውበት ጋር? ሰው እኮ የሷን ውበት ብሎ ማስታወቂያውን እንዲያየው ነው። ሰው የሷን እርቃን ብሎ የዘፈን ክሊፑን እንዲመለከተው ነው። የዘፈን ክሊፖቻችን ላይ የቲቪ ማስታወቂያዎቻችን ላይ ከፕሮዳክቶቹ ጋር የማይገናኙ እርቃን የሆኑ ሰዎችን የምንመለከተው ሌላ ለምንም አይደለም። የዝሙት የሩካቤ ፍላጎት ብርቱ እንደሆነ ስለሚታወቅ ያንን የማይጠቅም ጊዜያዊ ተራ የሆነ ደስታ ፍለጋ ያንን ሰውነት ያንን እርቃን ለማየት ፍለጋ ማስታወቂያውን እንድናየው ነው። ማስታወቂያውን ደጋግመህ ባየ ቁጥር ጭንቅላት ውስጥ ምን ይመጣል? ያ ፕሮዳክት ይጻፋል አይደል? ድንገት ስታስብ ይመጣል እሱ። ሌላ ምንም የተለየ ነገር እኮ የለም። ጠላት ዲያብሎስ ደግሞ ከዚህ በላይ ያውቃል። የሩካቤ ላይ ብርቱዎቹንም ትላልቆቹንም ጥሏል። ቅድም እንዳለ ህሊናችን ማይንድ ሴታችን የተቃኘው በሱ ነው። ቶሎ ወስደን ሰው ስንመለከት ቶሎ ህሊናችን ወስዶ የሚያገናኘው ከሱ ጋር ነው። አእምሯችን ወስዶ የሚያገናኘው ከሱ ጋር ነው። መንገድ ላይ ሰው ስታዩ መጀመሪያ የምታዩት ምናቸውን? ማተብ አታዩ? አንገት ምናምን እንደኔ ከሆናችሁ መጀመሪያ ሰው ሲመጣ የምናየው ምናቸውን? አንገታቸው። የሆነ ሰው ከወደድን ምናምን ደስ ካለን ጎበዝ አርቲስት ከሆነ ጎበዝ ምናምን ከሆነ መጀመሪያ ማተብ የልጅ ክርስቲያን ወይስ ክርስቲያን አለ ብለን እናያለን። ግን አንገት የምናየው ማተብ የምናየው መዳናቸው አሳስቦን ነው። የስላሴ ልጅነት አግኝቷል ወይ ድኗል ወይ ብለን ነው ይመስላችኋል? አይደለም። ሰው መንገድ ላይ ጥቁር መነጽር አድርጎ የሚሄድ ከሆነ ሁሉም ነገር ጥቁር ሆኖ አይደለም የሚታይ። ቀይ መነጽር አድርጎ ቀይ ሆኖ የሚታይ ፊልተር አድርጎ የሚያሳየው በመነጽሩ ነው። አስተሳሰባችን በዝሙት ሲቃኝ